ሰላም እንዴት ናችሁ? በዛሬው የፊልም ዳሰሳችን ካርቦን የተሰኘውን ፊልም እንመለከታለን። ሌሎች አሪፍ አዳዲስ የፊልም ታሪኮች ሲለቀቁ ቀድመው ለእናንተ እንዲደርሷችሁ ሰብስክራይብ በማድረግ ተቀላቀሉ። ይህንንም ቪዲዮ ላይክ በማድረግ ጀምሩት። አብራችሁን ቆዩ። የፊልሙ መነሻ ሀሳብ በ2067 በዓለም ሙቀት መጨመር ምክንያት ምድር ወደ በረሃማነት በተለወጠችበት የተዘጋጀ ነው። ኦክሲጅንና የመጠጥ ውሃ ማግኘት የሚችሉት ሀብታሞች ብቻ ናቸው። በአየር ላይ ያለው የካርቦን መጠን ብዙ ከመሆኑ የተነሳ በተገኘው ቦታ ሁሉ ለመተንፈስ ፈጽሞ የማይቻል ነው። ቤቶችና ህንፃዎች በከፊል ንጹህ አየር እንዲቀበሉ ይደረጋል። ነገር ግን ከቤት ውጭ ሰዎች በህይወት ለመቆየት ማስክ መልበስ ይጠበቅባቸዋል። አንድ ጤነኛ ሰው የተለየ የኦክሲጅን ማስክ ካላደረገ በ5 ደቂቃ ውስጥ የመተንፈስ ችግር ያጋጥማል። በአንድ ወቅት የተፈጥሮ መሰረታዊ ፍላጎት የነበረው ኦክሲጅን አሁን ግን ውድ ወደ ሆነ የሽያጭ ምርትነት ተቀይሯል። ኩባንያዎች ሰው ሰራሽ ኦክሲጅንን በጅምላ በማምረት በሚያስገርም ፍጥነት በበርካታ ሚሊዮን ዶላር እየሸጡ ነው። ለመግዛትም አቅም ያላቸው ሀብታሞች ብቻ ስለሆኑ መንግስት ደግሞ ኦክሲጅንን በተመጣጣኝ ዋጋ ለድሆች ያቀርባል። ነገር ግን መንግስት የሚያቀርበው እንዲህ አይነቱ ኦክሲጅን በጣም አሪፍ ጥራት ያለው ስላልሆነ ገዳይ ሊሆን ይችላል። ሰዎች በምድር ላይ መስማማት ስላልቻሉ አብዛኛው ሰው ኦክሲጅንና ውሃ ይዞ ወደ ማርስ ተሰዷል። ከሁሉም አይነት ኦክሲጅን በላይ በሂማሊያ ውስጥ የሚገኘው የተፈጥሮ ኦክሲጅን በጣም የሚፈለግ ሆኗል። ይህም ኦክሲጅን በሚሊዮኖች የሚሸጥ ሲሆን ዋጋውም ከአልማዝ የበለጠ ሆኗል። ከጥቂት ዓመታት በፊት ሰዎች ኦክሲጅን ለማግኘት ከመጓጓታቸው የተነሳ በርካታ ግድያዎችና ተቃውሞዎችን አስከትሏል። መንግስት ከዛን ጊዜ ጀምሮ የተፈጥሮ ኦክሲጅን አገልግሎት ላይ እንዳይውል በጥብቅ አግዷል። ሀብታሞች እንኳን መገበያየት ወይም መግዛት አይፈቀድላቸውም። ሰዎችም ይህ አይነቱን ኦክሲጅን በኮንትሮባንድ ማስገባት ሲጀምሩ ሰዎች ከቤታቸው እንዳይወጡ የሚል አዲስ የሰዓት እላፊ ህግ ተግባራዊ አድርጓል። ከዚህ ሰዓት ገደብ ውጭ ከቤቱ የወጣ ማንኛውም ሰው ወዲያውኑ በጥይት ይገደላል። የፊልሙ ዋና ተዋናይ ራንደም ሹክላ የተባለ የ30 ዓመት ሰው ነው። እንደ አውሮፓውያን አቆጣጠር በ2037 በሙምባይ ህንድ ተወለደ። በአካባቢው ባለው የአየር ሁኔታ ምክንያትም እንደተወለደ የመጀመሪያውን አየር እንደተነፈሰ የልብ ድካም በሽታ ይዘዋል። በዛን ዓመት ከሱ ጋር ከተወለዱት ህጻናት 43% የሚሆኑ በልብ ድካም ተጠቅተዋል። እስካሁን ድረስም በአርቲፊሻል የልብ ምት መቆጣጠሪያ እርዳታ እየኖሩ ነው። ራንደም ሹክላ ሁልጊዜም የልብ ምቱን ለማገዝ የተገጠመው አርቲፊሻል መሳሪያ እንዲሰራ ከደረቱ ጋር የተያያዘ ቦርሳ መያዝ አለበት። እናም እሱ የሰማው የአረንጓዴውና የሰማያዊውን የምድር ታሪኮች ብቻ ነው። በኦክሲጅንና በውሃ እጥረትም ተሰቃይቶ ስላደገ ኦክሲጅንና ውሃ በነጻ እንደፈለጉ የሚገኝበት ዓለም አለ የሚባለውን ነገር ተረት ነው ብሎ ያምናል። የእሱ ስራ የተፈጥሮ ኦክሲጅንን ህጋዊ ባልሆነ መንገድ በኮንትሮባንድ በትንሽ መጠን መቸርቸር ነው። በልብ ህመም ምክንያት በሄደበት ቦታ ሁሉ 2 ጣሳ ኦክሲጅን እንዲይዝ ተፈቅዶለታል። ይህም ኦክሲጅንን በኮንትሮባንድ በድብቅ እንዲነግድ ይረዳዋል። በፊልሙ መጀመሪያ ላይ ራንደም ከበርካታ ሌሎች ሰራተኞች ጋር አብሮ በተኛበት ክፍል ውስጥ ከእንቅልፉ ይነቃል። መንግስት በየቤቱ የሚያደርገውን የኦክሲጅን አቅርቦት ጠዋት ላይ ለአጭር ጊዜ እንደሚያቆም አስታውቋል። በዛን ጊዜ ሰዎች ቤት ውስጥ ቢሆንም እንኳ የኦክሲጅን ማስክ እንዲለብሱ ይነገራቸዋል። 2 ጣሳ የተፈጥሮ ኦክሲጅን እንዲሸጥለት በሚሊዮን የሚቆጠር ገንዘብ ሊከፍለው ፈቃደኛ የሆነ ያዕቆብ የተባለ ደንበኛው እስኪደውል ድረስ ለራንደም ቀኑ የተለመደ አይነት ነበር። እናም አንድ ቀን የሆነ ሰው ኦክሲጅን ለመስረቅ ይመጣል። ነገር ግን ፖሊሶች በጥብቅ ይቆጣጠራሉ። ራንደም ህይወቱን አደጋ ላይ ጥሎ ሊሰርቅ ወደ መጣው ሰውዬ መሄድ አለበት። እናም ራንደም ኦክሲጅኑ እንዲሰርቅለትና ሰውየው ደግሞ ገንዘብ ሊሰጠው ይስማማሉ። የራንደም የመጨረሻ ዓላማው ወደ ማርስ ለመሄድና አዲስ ህይወት ለመጀመር በቂ ገንዘብ መሰብሰብ ነው። ራንደምና ተባባሪው ያዕቆብን ለማግኘት ወደ አንድ ህንጻ ፍርስራሽ ይሄዳሉ። ያዕቆብ ጋንግስተር ወይም ወንበዴ ሲሆን በሙምባይ ትልቁ የኦክሲጅን ኮንትሮባንድ አከፋፋይ ነው። ሰውየው ከማርስ ጋር ሁሉ ግንኙነት አለው። እናም ለሀብታም ሰዎች ንጹህ የሂማሊያንን ኦክሲጅን ያቀርባል። ራንደምም የተፈጥሮ ኦክሲጅንን የመያዝ ህጋዊ ፈቃድ ስላለው ስራው ከባድ እንደማይሆንበት ይነግረዋል። እናም የያዕቆብ ሰው ራንደም የተናገረው እውነት መሆኑን ለማረጋገጥ ልብሱን በመቅደድ ያሳያል። እናም ከደረቱ ጋር የተያያዘ ቦግ ድርግም የሚል መሳሪያ ካዩ በኋላ እርግጠኞች መሆን ችለዋል። አለቃው ለእያንዳንዳቸው ለስራ የሚሆን 10 ሚሊዮን ሩጲ አቅርቧል። ነገር ግን ራንደም ቢያንስ 40 ሚሊዮን ሩጲ መሆን አለበት በማለት ይደራደራል። አሁንም ስለ ራንደም አቅም እርግጠኛ ያልሆነ ያዕቆብ የክንድ ትግል ግጥሚያ እንዲገጥሙ ይፈልጋል። እሱ እንደሚለው አንድ የኮንትሮባንድ ሰው ስምምነቱን ለመዝጋት ከፈቃድ በላይ ድፍረት ያስፈልገዋል። ግጥሚያው ሲጀመርም ያዕቆብ የኦክሲጅን ጭንብሩን ካወለቀ በኋላ ራንደምንም ለፍትሃዊ ግጥሚያ ሲባል እሱንም ማስክ እንዲያወልቅ ያደርገዋል። እናም ወዲያውኑ ራንደም የመተንፈስ ችግር ያጋጥመዋል። ቀጥሎም እንደገና ማስክ ለመልበስ ሲል ሆን ብሎ ይሸነፋል። ድፍረት በማሳየቱ ብቻ የተደነቀው ያዕቆብ 40 ሚሊዮን ሊሰጠው ተስማማ። አሁን ራንደም 2 የተፈጥሮ ኦክሲጅን ጣሳዎችን ከመቆጣጠሪያ ጣቢያው ደብቆ አውጥቶ ሻህ ለተባለ ከማርስ ለመጣ ደንበኛ ማስረከብ አለበት። ከምሽቱ ሰዓት እላፊ በፊት ገንዘቡን ይዞ መመለስ አለበት። ካልሆነ ስምምነቱ እንዳልተሳካ ተቆጥሮ ራንደምና ተባባሪው ሁለቱም ይገደላሉ። በሚከተለው ትዕይንት ላይ ራንደም በሜትሮ ጣቢያ ውስጥ ነው። ይህም የፍተሻ ኬላ ነው። በከረጢቱ ውስጥ የኦክሲጅን ጣሳዎችን ይዟል። ነገር ግን ከተገኘበት እንደ ህገወጥ ኦክሲጅን ይቆጠራል። ራንደም
ህጋዊ ፈቃድ ስላለው የደህንነት መኮንኑ የኦክስጅን ጣሳውን ጊዜ ወስዶ እንደማይፈትሽበት ተስፋ እያደረገ ነው። በጣም ከመጨነቁ የተነሳ ለመግባት ተራው ሲደርስ ይደነግጣል። ልክ እንዳሰበው መኮንኑ የኦክስጅን ጣሳዎቹን አልፈተሸም። እናም ህጋዊ ፈቃዱን ካየ በኋላ እንዲሄድ ይፈቅድለታል። እና መኮንኑ ራንደምን ህጋዊ ፈቃዱን ወይም ላይሰንሱን እንዳይጥል ይመክረዋል። አለበለዚያ በቀሪው ህይወቱ እስር ቤት ሊቆይ ይችላል። ከተወሰነ ጊዜ በኋላ ደንበኛው ሻህ እየጠበቀ ወዳለበት አፓርታማ ደረሰ። ሻህ ገና የ5 ዓመት ልጅ እያለ ወደ ማርስ የተወሰደው በሀብታም ወላጆቹ ነበር። እንደ ተፈጥሯዊ ኦክስጅኑ ባይሆንም ከፍተኛ ጥራት ያለው ሰው ሰራሽ ኦክስጅን ይጠቀማል። ስለዚህም ሰውየው ሁልጊዜ የተፈጥሮ ኦክስጅን ለመግዛት ፍላጎት ስላለው በቅርቡ ወደ ምድር ተመልሷል። ራንደም በጠረጴዛው ላይ በውሃ የተሞላ ብርጭቆ ያስተውላል። ለሀብታሞች ብቻ ተብሎ የሚዘጋጀውን ይህን ንጹህ ውሃ ከማየት በስተቀር ሌላ ምርጫ የለውም። የሚገርመው ነገር ሻህ ይህንን ውሃ ቀረበለት። ራንደም ውሃውን መቀበሉን ትቶ በቀጥታ ወደ ጉዳዩ ይገባል። ሻህ የማርስ ነዋሪዎች ወደ ምድር የሚመለሱት ለደስታ ወይም ለሌላ ጉዳይ ብቻ እንደሆነ ተናግሯል። እሱ የመጣው ደግሞ ለደስታ ነው። ራንደም ትኩስ የኦክስጅን ጣሳዎችን ያመጣል። ኦክስጅኑ ከባህር ጠለል በላይ በ800 ሜትር ላይ ተሰብስቦ ታሽጓል። ይህም መርዛማ እንዳይሆንና 100% ንጹህ እንዲሆን አድርጎታል። ሻህ ጣሳዎቹን ሲፈትሽ የተደነቀ ይመስላል። ሆኖም ራንደም ክፍያውን ሲጠይቀው ሻህ ግን ያመነታል። ኦክስጅኑ በውስጡ የተቀላቀለ እርጥበት ሊኖረው ይችላል። ይህም ማለት ሻህ መጀመሪያ ሳይሞክር መክፈል አይፈልግም ማለት ነው። ራንደም በምላሹ ኦክስጅኑ እርጥበት ቢኖረውም ከሂማሊያ ስለሚመጣ በጥራት የመጨረሻው ደረጃ እንደሆነ ያስረዳል። እናም እንደዚህ አይነት ኦክስጅን ለሽያጭ ስለማይገኝ እድሉን በጥበብ እንዲጠቀም ያግባባዋል። ነገር ግን ከንግግሩ የተነሳ ሻህ የበለጠ እንዲጠራጠር ያደርገዋል። ሁለቱም የሞቀ ውይይት ውስጥ ሲገቡ ሻህ ምድር በጣም በቅርቡ በኃይል ልትናወጥ እንደሆነ ይናገራል። ልክ እሱ እንደተናገረውም ቡናው የተቀመጠበት ጠረጴዛ መንቀጥቀጥ ይጀምራል። ራንደምም ጠረጴዛው በውስጡ የሆነ ነገር ወይም የሆነ ሰው እንዳለው ያስተውላል። እናም ሁለቱ ለመንቀጥቀጡ ትኩረት ሳይሰጡ ንግግራቸውን ይቀጥላሉ። ሳጥኑ እየተንቀሳቀሰ ስለሆነ ብዙ ማውራት አልቻሉም። ራንደም ስምምነታቸውን ያለ ጸብ ለመጨረስ ፈልጎ ነበር። ነገር ግን ደንበኛው ገንዘቡን ለመክፈል የፈለገ አይመስልም። እናም ራንደም ሽጉጥ ያወጣል። ሻህም ደግሞ ሽጉጡን ወደ ራንደም ይደቅናል። ራንደም ጭንቀት ውስጥ ሲገባ ሻህ የተደሰተ ይመስላል። በማርስ ላይ ያለው ህይወቱ አሰልች እንደነበርና ንግግራቸው ደግሞ የበለጠ እያነቃቃው እንደሆነ ይናገራል። በሴኮንዶች ውስጥም ራንደም ሰውየውን ግንባሩ ላይ ተኩሶ ገደለው። ራንደም ከሁለታቸው አንዳቸው ብቻ በህይወት እንደሚተርፉ ስለገባው ያለውን ብቸኛ ድል ተጠቀመ። ከዚያ በኋላም ሲንቀሳቀስ የነበረውን ሳጥን ሲከፍተው በውስጡ ሴት ልጅ በማየቱ ተገረመ። እሷም ታስራለች። እናም ታግታ የመጣች ትመስላለች። ምን ልታደርግ እንደምትችል እርግጠኛ ስላልሆነ ሽጉጡን ወደ እሷ ይደቅናል። ልጅቷ በድንጋጤ ደረቀች። ነገር ግን እጆቿን ሲፈታት እፎይታ ታገኛለች። ራንደምም ሊገድላት ስለማይፈልግ ዝቅ እንድትልና ዝም እንድትል ያስፈራራታል። እያወሩ እያለም ልጅቷ ራንደም የገደለው ሰው ሻህ እንዳልሆነ ገለጸችለት። ትክክለኛው የሻህ አስክሬን በመኝታ ክፍል ውስጥ ተቀምጧል። እናም እስካሁን ከራንደም ጋር ሲያወራ የነበረው ሰውዬ ሻህን መስሎ ራንደምን ለማስቆም ነበር። እናም ይህ ሰው ከደቂቃዎች በፊት ሻህን የገደለው እሱ ነበር። እናም ይህን ሰው በፊልሙ ሂትማን እያሉ ይጠሩታል። ልጅቷም ራንደምን ከመድረሱ በፊት ይህ ሰውዬ ወደ ማርስ ለመውሰድ አዘጋጅቷት እንደነበር ትገልጻለች። እናም ራንደም የኦክስጅኑን የሽያጭ ገንዘብ ሳይዝ ወደ ያዕቆብ ከተመለሰ መጨረሻው ሞት እንደሚሆን ያውቃል። ስለዚህም ቤቱን ተዟዙሮ ሲመለከት ብዙ ጋሎን ንጹህ አገኘ። እናም በፊቱ ያለውን ይህን የመሰለ ውድ ሀብት ማመን አልቻለም። ራንደም ውሃዎቹን በድብቅ ሊያወጣቸው ፈልጓል። ነገር ግን ከኮንቴነሮቹ አብሮ የተሰራ የሴኩሪቲ ሲስተም አላቸው። ይህም ማለት አንድ ሰው ፓስወርድ ሳይኖረው ከህንፃው ሊያወጣቸው ቢሞክር ፖሊስ አላርም ይደርሰዋል ማለት ነው። ወዲያው የማታ ሰዓት እላፊ ህጉ ተግባራዊ መደረጉ ይገለጻል። የራንደም ስምምነት አልተሳካም። ስለዚህም ወደ ቤቱ ከተመለሰ መገደሉ አይቀርም። ያዕቆብ ሳያገኘው ከከተማው የሚሸሽበትን መንገድ በፍጥነት ማሰብ አለበት። እዚህ ጋር ደግሞ ያዕቆብ ትዕግስት አጥቶ የራንደምን መምጣት እየጠበቀ ነው። የሰዓት እላፊው ተግባራዊ መደረጉን ሲነግረው የራንደምን ጓደኛ የኦክስጅን ማስኩን አውልቆ በመጨረሻ አፍኖ ይገድለዋል። ፊልሙም ወደ አፓርታማው ይመልሰናል። ራንደም ልጅቷን ስለ እውነተኛ ማንነቷ ይጠይቃታል። ራሷን ፓሪ በማለት ካስተዋወቀች በኋላ ሻህ የገዛ ስደተኛ እንደሆነች ትናገራለች። እንደ ሚስቱ አድርጎ ወደ ማርስ ሊወስዳት አቅዶ ነበር። ነገር ግን እዚያ እንደደረሰች ሂትማን የተባለው ሰውዬ ሻህን ገድሎ እሷን ያግታታል። እያወሩ እያለም የራንደም አርቲፊሻል ልብ እንደሞቀ ያሳውቀዋል። ፓሪ እያስጨነቀችው እንደሆነ ተረድታለች። ይህም እሱን ይበልጥ እንዲብስበት ያደርገዋል። ፓሪ አሁን ምን ማድረግ እንደምትፈልግ ስትጠየቅ ዓለምን መዞር እንደምትፈልግ ትናገራለች። በሚገርም ሁኔታ ድምጿ እየተቀየረና የሮቦት ድምጽ እየመሰለ ሄደ። ነገሮችንም እየደጋገመች ታወራለች። ራንደምም ደህና እንደሆነች ጠየቃት። ብዙም ሳይቆይ እሷ እንደ ሰው እንድታስብ ፕሮግራም የተገጠመላት ሮቦት መሆኗን ተገነዘበ። እናም ፓሪ ተበላሽታ ፓወር ኦፍ ብላ ትጠፋለች። በመሆኑም ራንደም ብቻውን ይቀራል። የሰዓት እላፊው ህግም ከተነሳ በኋላ ለመሸሽ አቅዷል።
ይዟል። ከጥቂት ሰዓታት በኋላም ከመጓጓቱ የተነሳ ልዩ ከሆነ ኦክሲጅን ይጠቀማል። በማግስቱ ጠዋት ከእንቅልፉ ሲነቃ ያዕቆብና ሰዎቹ በፊቱ ቆመው ነበር። ራንደም ሻህን ለውሃ ብሎ እንደገደለው ስላሰቡ ወንበር ላይ አስረውታል። ራንደም የተፈጠረውን ነገር ለማስረዳት ይሞክራል። ነገር ግን ያዕቆብ አላመነውም ነበር። የያዕቆብ ሰዎች ከውሃው ኮንቴነሮች ጋር የተገጠመውን የሴኩሪቲ ሲስተም አላስተዋሉም። እናም ውሃዎቹን እየተሸከሙ መውሰድ ይጀምራሉ። ያዕቆብም ራንደም ሻህና ሂትማንን በመግደል ወንጀል እንዲያዝ በማለት ከወንበር ጋር አስሮተው፣ ነገር ግን ውሃውን ይዘው ለመሄድ ሲሞክሩ አላርሙ ለፖሊስ ማስጠንቀቂያ ይደውላል። ልክ በዛ ጊዜ ሮቦቷ ፓሪ እንደገና ፓወር ኦን በማለት ተነስታ የራንደምን እጆች ትፈታለች። ፖሊሶችም ያዕቆብንና ሰዎቹን ያዙ። ፖሊሶቹ ትኩረታቸው ሊዘረፍ የነበረው ውሃ ላይ ስለነበረ ራንደምና ፓሪን ለመፈለግ አልተጨነቁም። በመጨረሻም ጥንዶቹ ራንደምና ፓሪ በአንድ ሚስጥራዊ መውጫ ለማምለጥ ችለዋል። ፊልሙም እዚህ ላይ ያበቃል። ሌሎች አሪፍ አዳዲስ የፊልም ታሪኮች ሲለቀቁ ቀድመው ለእናንተ እንዲደርሷችሁ ሳብስክራይብ በማድረግ የዚህ ቻናል አባል መሆን ትችላላችሁ። ይህንንም ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ሰላም።